ላይ ምን ተፈጥሯል? ሰላም ጤና ይስጥልኝ። ኢየሩሳሌም ነኝ። ዛሬ በኢትዮጵያ የንግድ እምብርት በሆነችው ካሳንቺስ ላይ እጅግ ዘመናዊና አስደናቂ ፕሮጀክት ይዤላችሁ መጥቻለሁ። አብረውኝ ይቆዩ። ሰብስክራይብ፣ ሼር ማድረግ እንዳይረሳ። በ6600 ካሬ ሜትር ላይ ያረፈ ይህ ማዕከል በከተማዋ የንግድ እንቅስቃሴ ወደ ሌላ ደረጃ ከፍ ያደርጋል ተብሎ የሚታሰብ ፕሮጀክት ነው። ይህ ህንፃ ዝም ብሎ የንግድ ሱቅ ብቻ አይደለም። ሁሉንም ነገር በአንድ ቦታ የያዘ ሚኒ ሲቲ ነው። በውስጡም ዘመናዊ ባንኮችን፣ ለጤና ተመራጭ የሆኑ ጂም፣ እንዲሁም ደግሞ ለውበት ሳሎን የሚሆኑ ቢዩቲ ሳሎንን አካቷል። ስራውን ሰርተው ባንኩን ጨርሰው ራስዎን ተንከባክበው የሚወጡበት ምቹ ቦታ ነው። ልዩ የሚያደርገው ደግሞ ለመዝናኛ የተሰጠው ትኩረት ነው። በካሳንቺስ እምብርት በሆነችው ዋተር ፓርክ እንደሚኖረው ብነግራችሁ ታምናላችሁ? አዎ፣ ይህንንም ያጠቃልለ ነው። ለቢዝነስ ሰዎች ይህ ወርቃማ እድል ነው። በ6600 ካሬ ሜትር ላይ ያረፈ ፕሮጀክት ማለትም እጅግ ሰፊ የደንበኛ ፍሰት ይኖረዋል ተብሎ የሚታሰብ ፕሮጀክት ነው። ካሳንቺስ ውስጥ ኢንቨስት ማድረግ ማለት ደግሞ ትርፋማነትን ማረጋገጥ ነው። ከ15 ካሬ ጀምሮ በሚፈልጉት ካሬ አማራጭ ከቮድ ኮሜርሻል ያቀረበላችሁ ከ3 ሚሊዮን ብር ሙሉ ክፍያ ጀምሮ እንዲሁም ከ30% ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ይችላል። እርስዎ የንግድ ሱቅ ባለቤት መሆን የሚፈልጉ ከሆነ ከቮድ ኮሜርሻልን ተመራጭ አድርጉ። ከቮድ ካለ የንግድ ማዕከል አለ። ይህንና መሰል መረጃ የሚፈልጉ ከሆነ ሼር፣ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። እናመሰግናለን።